ለዘላለም አመሰግናለሁ አድርገህልኛልና ለዘላለም አመሰግናለሁ አድርገህልኛልና ለዘላለም አመሰግናለሁ አድርገህልኛል አድርገህልኛልና ለዘላለም አመሰግናለሁ አድርገህልኛልና ለዘላለም አመሰግናለሁ አድርገህልኛልና ለዘላለም አመሰግናለሁ አባት ሆነኸኛልና ለዘላለም አመሰግናለሁ አድርገህልኛልና ለዘላለም አመሰግናለሁ አድርገህልኛልና ለዘላለም አመሰግናለሁ አባት ሆነኸኛልና ለዘላለም አመሰግናለሁ አባት ሆነኸኛልና ለዘላለም አመሰግናለሁ በዚሁ እግዚአብሔርን አመስግነን አሁን አያምርም በጣም ባጨብጩ አንድ ይቀራል ሶስት ከተማለች አንተ ራስ ፈንጠር ብላ ፈንጠር ያለው ገባ በህመም ስላሳለፈች ሊራራት ፈልጌበት ሶስተኛ ተሳስቼ ጨመርኩ አሁን በሙቀት ጥሩ ነው ያረጋጋው ፈንጠር ያለው ገባ ይበላል ፈንጣር ማለት የለበትም አይ ፈንጠር አይበሉ ጥሩ ነው አንዳንድ ጊዜ ታሪክ ግጥም ፕሮሞሽን ያመጣልና 28 ዓመት ይሁን 29 ዓመት መንግስት ሰራተኞችን ይዘን ወደ ቆላው አካባቢ ሻኖ የሚባል ቦታ ሄደን ነበር በቲሜ ፓስተር ሰፋም ነበር አብረን ጥላ አደረክ ራሴ ፓስተር 30 የምናክል ሰዎች ነበርንና እዛ የሆነ እድሜያቸው ከመቶ በላይ የሆኑ ሽማግሌ ካኦሄ መሽቤት ከያለ ያለው ከነሱ መካከል ጠሩኝና ይሄ ያንተ ስጦታ ነው ብሎ አንድ ጥቅስ ሰጡኝ ምናልባት ያስታውስ ይረሳ እንደሆነ አላውቅም እኔ ስብከቴ ዛሬ ማለት ስብከት ሳይሆን ሼል ሊያረጋ ሰፉ ሌላ ግን ቁጭ ባልኩበት አቶ ነብዩና ያቺ ጥቅስ ትዛለች ያው ጥቅስ ሼሪንግ ነው አይደል እና አንዳንድ ቦታ ላይ አልፎ ይሄን ቃል ሰብኬ ያለው ዛሬም እሱን ቃል ነው የምሰብከው ትዝላል ያ ጥቅስ ዘላለም በቤትና አስባለሁ ረጅም ጊዜ ነው በርግጥ 28 ዓመት 30 እንደዛ ይሆናል እና ያንን ቃል ነው ዛሬ ከፍሎ እንጸልይ የምን ጸሎት ፓስተር ደስታ ይጸልያል አምላካችንና አባታችን እግዚአብሔር ስለዚህ ቀንና ስለዚህ ሰዓት እናመሰግናለን ክብር ለስምህ ይሁን አሜን በምህረትና በቸርነት ተጠብቀህ ከረጅም ጊዜ በኋላ ተለያይቶ የሚኖሩትን ጥንዶችን አንድ ስላደረካቸው መንገድ ስለከፈትክ ባጀት ስለሆነ እግዚአብሔር አንድነትን ከእንደገናም በቤታቸው ውስጥ ደስታን ስለፈጠርክ እግዚአብሔር አምላካችን ክብር ለዘላለም ለስምህ ይሁን አሜን በሕዝብ መካከል ቁጭ ብለን ሁላችንም አለንና ቃልህን ለሕይወታችን የሚያስፈልገውን ድምጽህን በመካከላችን ያላንዳች መከልከል እንድትናገር ዘንድ እንለምናለን በፊትና በፊታችን የቆመውን አባታችንን በመርዳት ሁላችንም ለዚህ ቃል ራሳችንን እግዚአብሔር የምናይበትን ቃል እንድትሰጠን እንለምናለን ስለሁሉም ተመስገን በጌታ በኢየሱስ ስም አሜን ይህን ክፍል ማካፈለው በምክንያት ነው ማካፈለው በአንድ ጃጁራ ከተማ ላይ ያለው እያለን ፓስተር ግርማ ትንሽ ቆይቶ ሄደ ወደ ጅማ ተላከ እዛ ስላክ
ሁለታችን አብረን ረጅም ጊዜ ሚሽን ስንሰራ ሰዎችን መስክሮ በማምጣት እሱ በጣም ደፋር ነው። እሱ ያመጣውን እኔ ያስተምራለሁ እና አብረን እንደዚህ ረጅም ጊዜ ከሰራን በኋላ እሱ ሲሄድ በእርግጥ የሆነ የባልና የሚስት አይነት መለያየት አይነት ስሜት ተሰማኝ። ምክንያቱም አሁን ከኔ ጋር ቀንና ሌሊት የሚሰራ ሰው ማን ይኖራል የሚል በውስጤ አስባለሁ ደጋግሜና እንደውም ዶክተር እስጢፋኖስ ነበረ። በጣም አለቀስኩኝ። ሳለቅስ መጥቶ አይዞህ ወዲህ ለምን ታለቅሳለህ ያለ። አለቅሳለሁ። እሱ ማህበሩ እሱን ልሸኝ መጀመሪያ እኔ ትሄዳለህ ነው የተባልኩት። እኔ እሱ መሄድ አይችልም ግርማ የተባለ። ከዛ እሱ በሚሄድበት ቀን በጣም አለቅሳለሁ። ማለቅስባቸው ነገሮች አሁን ግርማም ኮንፊዥን ውስጥ ነው ያለው። አሁን እኔ ማስበው እነዚህ ከተማ መጥፎ ከተማ ነው። አሁን እዚህ ከተማ ላይ አስተምራለሁ፣ ይመሰክራለሁ፣ ከተማ ቸርቹን ይመግባለሁ የሚል ሀሳቡ ነበረና ከዛ በኋላ እሱ ከሄደ በኋላ በጣም ብዙ ሰዎች ተነሱ እና ከተነሱ ሰዎችም አንዱ እሱ ነው። ከዛ ደግሞ መነሳት ብቻ ሳይሆን ከተማውንም ለቅቄ ሲወጣም 7 ሰዎች ካሰለጠንን በኋላ ያው ኃላፊነቱን ለሱና ለአንድ ወንድም ነው የሰጠሁት እና የማህበሩንም የአጥቢያውንም ማለት ነው። ስለዚህ ተከታትሎ ደግሞ እዚህ መጣ፣ ሚስቱንም አመጣ። ኢትዮጵያም ብዙ ቦታ ዞረዋልና እንደዚህ አብሮ የማገልገልን ነገር እግዚአብሔር ደግሞ በሁላችንም መካከል ካብሮ እንደዚህ ሳገለግል ብዙ ነገሮችን አስባለሁ። የሆነ ሰኞ እነሱ የቆዩ ክርስቲያኖች ነበሩና እነሱን ማስተምረውን ፕሮግራም ሁሉ አስባለሁ። ጋሽ ቢጫሞ ቤት ተስተውሻለሽ እስካለ አንቺ ወስረስተሻል ያረሳሉ ለሚያናስተምራለሁ ያለውና ብዙ ነገር ትዝ ይለኛል። ከተማው መጥፎ ከተማ ነው፣ ግን በጣም ብዙ ኃያላን የወጡበት ከተማ ነው። ለጌታ ክብር ይስጥ። ሰው በእድሜ ኖሮ እንደዚህ እንደገና እግዚአብሔር የቀጠለውን ስራ ማየትና ማሰብ ትልቅ ነገር ነው። አሁን ይሄ ለኔ የተሰጠውን ስጦታ ለነሱ ለእናንተም ነው የሚሰጠው። እንደዚህ ይላል ክፍሉ፣ እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካሜን ፍሬ ትመገባለህ፣ ምስጉን ነህ፣ መልካም ይሆንልሃል። ምስትህ በቤት እልፍኝ ውስጥ እንደሚያፈራ ወናት፣ ልጆች በመንዝ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክህ፣ በሕይወት ዘመን ሁሉ የኢየሩሳሌምን መልካምነት ታያለህ። አሜን አሜን። ይሄንን ነው ማካፍለው። ይሄንን የልጅ ልጆቼንም ታያለህ፣ በእስራኤል ላይ ሰላም ይሁን የሚለው እነዚህን እንደዚህ ብዬ ነው ማስበው። ወርቃማ ሽልማት ብዬ ነው ማስበው። አንዱ ወርቃማ ነው፣ ሌላ ደግሞ እግረ መንገድ ሽልማት ነው። ወርቃማ ሽልማት የመጀመሪያው በዮሐንስ ወንጌል 3:16 ላይ የተጠቀሰው በልጁ በኢየሱስ ያመነ ሰው የሚጠብቀው የዘላለም ክብርና ደስታ ያ ወርቃማ ሽልማት ነው። እናንተም ይሄ ቤተሰብም በዚህ እግዚአብሔር ሊሸልሞ ያለው ፋሚሊ ስለሆነ ለጌታ ክብርን ስጡት። ሁለተኛው ሽልማት ቁጥር 2 ላይ ያለው ነው። ቁጥር 3 ላይ ሚስት በእልፍኝ ውስጥ እግዚአብሔር ምስቶችን ሲሰጥ ይሄን ክፍል እኔ ማስበው ምሳሌ 31:4-10 ነው ማስበው። እግዚአብሔርን የምትፈራ ከእንቁ የበለጠች የሚለው በዛ ትዳር በእንደዛ አይነት ትዳር እግዚአብሔርን በምትፈራ ሴት መባረክ እንዴት አይነት ትልቅ ዕድል ነው። የብዙ ሰው ላይፍ አገልግሎት ጠዋት ተጀምሮ ከቀኑ 6 ሰዓት የሚቆመው ወይም አመሻሽ አካባቢ የሚቆመው ወይም ከጠዋት የሚቆመው ለምን እንደሆነ ታውቃላችሁ? ከትዳር የተነሳ ነው። ቤት ውስጥ ተው የረጅም መንገድ ሄዱ ሰዎችን ስትመለከቱት የረጅም ስራ በእግዚአብሔር እርሻ ውስጥ የቆዩ ሰዎችን ስትመለከቱት እግዚአብሔር አብሯቸው ያለው ፋሚሊ ሌላ ደግሞ ምሳሌ 31:10 ፋሚሊ ነው። እስቲ ያ ፋሚሊ ኢሌኒ ሁሉ በሉት። ያ ፋሚሊ እናንተን ያርጋችሁ በሏቸው። በእውነት ያርጋቸው። እግዚአብሔር የሚፈራ ሌሊት የምነሳ የሚተጋ ሌላ ደግሞ የሚጸልይ ስራ የሚያከፋፍል እጆቹን ለድሆች የሚዘረጋ ፋሚሊ እንዴት አይነት የተባረከ ፋሚሊ ነው። ያም ሽልማት ነው። ሶስተኛው ሽልማት
ልጆች በቤት ዙሪያ የሚለው ነው። ያንን ትንቢተ ዳንኤል ምዕራፍ 1:18 ነው ማሰብ። ተጽዕኖ ፈጣሪ ልጆች መንፈሳዊ ልጆችንም አስቡ። አንዳንድ ጊዜ የራሳችሁ ልጆችም ይሁን አሳምናችሁ የምታመጧቸው ልጆች የሆነ የተወሰነ ጊዜ ሄዶ ወደ መጠጥ ወደ ማይረባ ነገር ውስጥ ሊገባ ከሆነ ነፍሳችሁ ይተክዛል። ግን ይሄ ተጽዕኖ ፈጣሪ ልጆች እንደ ሲድራቅ፣ ሚሳቅ፣ አብደናጎ የጌታ ስም የሚያስጠሩ በእንደዚህ አይነት መንፈሳዊና ባዮሎጂካል እግዚአብሔር ይባርክ ብላችሁ ተበራረኩ ሁላችሁ። ወደ እነሱም እጆቻችሁን ዘርጉና እግዚአብሔር በተጽዕኖ ፈጣሪ ልጆች ይባርካችሁ። ንቅድል ነው ተጽዕኖ በሚፈጥሩ ጌታን ይህንንም እኔ እንደው የምድርን ትልልቅ ቦታ መድረስ ሳይሆን እግዚአብሔርን የሚፈራ በተለይም አብርሃም ሊንከን ሳይሆን ዊሊያም ኬሪን ታስታውሳላችሁ። እንግሊዛዊ ሰው ሚሽን እየሰራ የሱ በኩል ልጁ ወንጌላዊ ይሆናል ብሎ ነው የሚጠብቀው። በኋላ ልጁ በእንግሊዝ ሀገር ላይ ማዘጋጃ ሹም ሆኖ ትልቅ ባለስልጣን ሲሆን ለቅሶ ፕሮግራም ቁጭ አለ። አዘነ። ለምን ታለቅሳለህ? ልጄ እኔ የጀመርኩትን የወንጌል አገልግሎት ያስቀጥላል ብዬ ሲጠብቅ ገንዘብ ወዶ የእንግሊዝ ሹም ሆነ። እኛ ብንኖር በእውነት በጭንቅላታችን ቆመን በእግራችን እናጨበጭብን። እንደዛ ነው። ግን ሲበራ ሲገባ ሰው በጣም ደስተኛ የሚሆነው አንድ የተጀመረ ስራ የሚያስቀጥል ልጅ ማግኘት ተጽዕኖ ፈጣሪነት ብዬ ማስበው ነው። ስፒሪቹዋልም ባዮሎጂካልም በእውነት በእንደዚህ አይነት ልጆች ተባረኩ ወብላችሁ ባረኩ። ሌላው አራተኛ ነጥብ ልጆች ይሄ ማለት ሎንግ ላይፍ ረጅም እድሜ ማለት ነው። ልጅ የሚለው ምናልባት 120 ወይም 80 ከሆነ ሲታባዙ እነዚህ ሰዎች ያን አክል ቢኖሩ ደስ ይላል። ባለፈው የሆነ ፕሮግራም ቦታ ላይ አንድ ልጅ ቆመ። ለአዳነባዩ ምን እናስባል? እኔ ማስበዋል 160 ዓመት አለ። አንዱ ደግሞ አይ 180 ይሆናል። እኔ 120 ዓመት ነው የምፈልገው። እና እንብቹ እንደሳቅን ፕሮግራማችንን ጨረስን። ደስ ይላል አይደለም? በልጅነታችን እንኳን ይሄ ነገር ሆኗል። አንድ ጊዜ ለኮሌጅ ተማሪዎች ተናግሬያለሁ። ይሄ አበባ ይዘን ቤት ለቤት 40 ልጆች ስንዞር የእነ ቢግሹ አባት ቤት ገባንና ጠዋት ነው ልክ ከመስቀል በዓል ሁለተኛ ቀን እንዞራለን አበባ በየቤቱ። ይሄን ምናልባት እነጋሽ መቆል ያውቁ ይችላሉ። ሌሎች በመካከለኛ ዕድሜ የሚታወቁ አይመስለኝም። ዞረን 10ኛ ቤት እነሱ 8ኛ ቤት ነው የሚሆነው ከኛ ቤት እዛ ደርሰን ሁሉም ቃሉን አስተካክሎ አባ ከነዲሜ ዳሎቶ በዋና ከዛ ብልቃ ሁሉ ቆለሱ ምንም እንዳይቀር ለነዚህ ልጆች አሉ እንዴ ምንም እንዳይቀር ከዛ እንትናቸው ማይረሳም የሆነ ደስታቸው በቃ ሺድሜ የሰጠን መሰለኝ። ከዛ በኋላ አውጥቶ ያንን ጠገራ ብር የሚባለው 1 ብር ሰጥቶ ከዛ ልጆች ውጭ ወጥተን ምክንያቱም 5 ሳንቲም 10 ጠቅላላ ሰፈሩን ብንዞ 10 ሳንቲም ወይ 5 ነው የሚሰጠው። አሰብንና ገንዘብ ያዥው አንድ ልጅ ነው። አሁን ለምንድን ነው የምንዞረው? ይሄ ለሁላችንም በቂ ስለሆነ ከዚሁ እንመለሳለን። ለመከፋፈል ለሁለት 5 ሳንቲም ለሁለት 5 ሳንቲም ለሁለት 5 ሳንቲም በቃ አረሳ። ይሄ ረጅም ዕድሜ ባለጠግነት ክብር ደስታ ክብር የሚለው ነገር ሲባል እኮ ሰው አንዳንዱ እንደሳቸው አክሽን እናሳይም እንጂ ውስጣችን እኮ ሞቅ ይላል። እስቲ ተበራረክ ወጣገበ ያለውን ሰው ሌሎችን ልንባረክ ረጅም ዕድሜ በሰላም ተበራረኩ። አሁን ቁሙ። ስብከቴ ነው የጨረስኩ ነው። እነሱን ነው የምንባርከው። አሁን ቁሙና እነሱን እንባርካለን። እዚህ ብላችሁ ባርኩ። እጆቻችሁን ዘርጉና ከልብ ነው የምትባርኩ። እናንተ ቤተሰብ እግዚአብሔር አምላክ በዘላለም ሕይወት በወርቃማ ሽልማት ይሸልማችሁ።
በወርቃማ ሽልማት ይሸልማችሁ፣ በፍሬያማነት ይሸልማችሁ፣ ተጽዕኖ በሚፈጥሩ ልጆች ይባርካችሁ፣ የረዥም ዕድሜ በመስጠት ይባርካችሁ፣ በማይደፈርስ ሰላም ይባርካችሁ። ይህንን ሁሉ በወልድ በመንፈስ ቅዱስ በአንድ አምላክ አጸናን የጸናችሁ በጭብጨባ ቦታ ባይመችም እንበረከካሉ፣ እንጸልያለን። እኛ ቆማለን። ይሄ ነው ስብከቴን ጨርሼያለሁ። እንጸልይላችኋለን። በእውነት እግዚአብሔር አባታችንና አምላካችን ሆይ በዚህ ቦታ ደግሞ ትልቅ ደስታ እግዚአብሔር ለኛ ሰጠ፣ ሁላችንም አድርገልናል ብለን አመስግነናል። ጌታ ሆይ ለወንድማችን ፓስተር ሰፋና ለባለቤቱ ለቤተሰብ በሙሉ እግዚአብሔር ሆይ ያደረከውን መልካምነት ሁላችን ተባብረን እግዚአብሔር አድርገልናል ብለናልና ይህን ትልቅ ቀን የሰጠ አንተ ነህ። ለታቸውም እግዚአብሔር ሆይ ጋራ ፈሩት ልጆቻቸውን ኢትዮጵያ ሀገራችን ላይ ስታስተምር ቆይታ እግዚአብሔር አባቴና አምላክ ፈቃድ ደግሞ ከባለቤቷ ጋር አብረው ወንጌል ልታገለግል ወደዚህ ልትመጣ መንገዷን አቀና። እግዚአብሔር ክብርና ታላቅነት ለስሙ አሜን። የሰው እጅ የሰራበት አይደለም፣ ገንዘብ የሰራበት አይደለም። ጠንካራ ደላሎች እግዚአብሔር ጠንካራ ሰዎች ገንዘብ ተቀብሎ ሰሩት ብቻ ሳይሆን የአምላካችን የእግዚአብሔር ያንተ ፈቃድ ሆኖና ስለ ታላቅ ምሕረትና ቸርነት ስለዚህ ደስታ ምስጋናችን ላቃ ነው። በላይ በሰማይ በታች በምድር ስምህ ለዘላለም የተባረከ ይሁን አሜን። ጌታ ሆይ በልብ መንጠልጠል ያገለግል ነበር። ጌታና አምላክ ሆይ አሁን በአንድነት በጋራ በአፍሪካ ላይ እግዚአብሔር ዘምላክና አባት ሆይ ነው በትዳር ምሳሌ ሆኖ ከዚህ በኋላ ጌታና አምላክ የሰጣቸውን የአገልግሎት ዘመን በአንድነት በመተሳሰብ አብሮ በመጸለይ እግዚአብሔር አባቴና አምላክ አብሮ ወንጌል በማሮጥ ሊያገለግሉ እንደገና ዘመን ጨምረላችኋል። የደስታ ጊዜ የደስታ ዘመን ጨምራልና አምላካችን ከፍ ከፍ በል አሜን። እንደዚህ አይነት እግዚአብሔር ሆይ ባለቤቶቻቸው በኢትዮጵያ ሀገራችን ላይ እነሱ ደግሞ በአፍሪካ ያሉት ይህን እንደዚህ አይነት እድል እየተመኙ ላሉት ሁሉ እግዚአብሔር አባቴና አምላክ ሆይ አልፈ እንድሰራ በኢየሱስ ስም እንጸልያለን። አንድ ልጅ ወልዶ እግዚአብሔር ስራ ምናምን አመት የቆጠሩ እግዚአብሔር በልብ እግዚአብሔር መንጠልጠል ግራ በመጋባት ያሉ ብዙዎችን አይተናል። እግዚአብሔር አባቴና አምላክ ሆይ ልጆችን በዚህ መልኩ ሁሉንም እግዚአብሔር ሆይ እንድትጎበኝ እንጸልያለን አሜን። ጌታችንና መድኃኒታችን ሆይ ለእነሱ ደግሞ እግዚአብሔር ከዚህ በኋላ ያለው ዘመን በፍቅር በአንድነት ለወንጌሉ እግዚአብሔር እጅግ የሚታጠቁበት ብዙዎችን የሚመክሩበት ለብዙዎች ሞዴል የሚሆኑበት ምሳሌ የሚሆኑበት ህይወት በኢየሱስ ስም ይሰጣቸው አሜን። እዚህ ቀን እጅግ አድርገን እናመሰግናለን። ፓስተር ሰፋ እግዚአብሔር ሆይ ከዚህ መካከል ብዙዎቹ እግዚአብሔር ሆይ በዚህ ምስጢር የሚያውቁ ይህን መንገድ እግዚአብሔር ከጀመረበት ጊዜ ብዙዎች ጸልየዋል። የሁላችን የምስጋናችን ቀን ስለሆነ ተመስገን አሜን። ክብር ታላቅነት ለስምህ ይሁን አሜን። እዚህ ቦታ እግዚአብሔር የሚሆነው ፕሮግራም ሁሉ ለአንተ ክብር ይሁን አሜን። ለጌታችን ለኢየሱስ አሜን። ሞገስ ያገኝና ቀጥ ብሎ ያርግ ዛሬም እንደገና ክብር ለሚገባው ክብር እንሰጣለን። ከዙፋኑ ስርም እንሰግድለታለን። ምስጋናችን በፊቱ ሞገስ ያገኝና በሰርጌ ቀን ኢየሱስ ስለተገኘ በጣም ደስ ብያለሁ እያለ ያለው ጌታ ይመስገን። ከዲሆች ጋር ከወገኖቻችን ጋር አብሬ በዛ ቀን እጅግ ደስተኞች ሆነናል ብለዋል። በጣም ደስ ይላል። ሁለተኛ ጥያቄ በዚህ 25 ዓመት ውስጥ ሁሉንም ቀን ደስ አለ ወይስ በጣም ቻሌንጅ የሆነ ቀን በጣም ያልተደሰትኩበት በጣም የከፋበት ቀን ይኖር ይሆን? ይኖራል ብዙ ቀን ግን የሚያስበው ትዳራችን ላይ አውረድ እንዳሁን ብኖርብንም በአገልግሎት ዙሪያ ላይ የሚገጥሙ ቻሌንጆች ናቸው። ሳዝኑ አንድ ወቅት ላይ በጣም ልቤ ወደው አሰላ አገልግለን ስንመለስ
ከድሬዳዋ በኋላ በአሰላ 3 ዓመት ድሬዳዋ 2 ዓመት እንደዛ አገልግለን የትምህርት እድል ተሰጥቶን ወደ ቤት 2000 በኢትዮጵያውያን አቆጣጠር ፈተና 57 ተማሪዎች መካከል 25 ተማሪዎችን ሲቀበሉ ከነዛ መካከል ነበር ትምህርትን ከጨረስ 20 ዓመት በኋላ ኢቲሲ መማር እድል ማለት ድላ ላይ ትምህርት ለመማር እድል ያገኘው። ያን ፈተናን አልፌ ቤት ከሄድኩ በኋላ ወደዚህ ወደ ትምህርት ቤት ወደ ድላ ማመጃ ጊዜ ሲደርስ ከባለቤቴ ጋር አንድ ነገር አወራንና ሙሉ እናንተ አንቺና እነዚህ ልጆች ለኔ የተሰጣችሁኝ አደራዎቼ ናቸው። ቤታችን ባዶ ነው። ቸርቿም ያለ የምትሰጠው ያን የቀለብ ታቆማለች። እንደ ድሮ እርሻ ላረስ ነው ተጨማሪ አቆም ያለ ትርፍ ጊዜ ሰኞ ይሰራል። ስለዚህ ትምህርት ይቀርብን በዚህ ጸጋ ላገልግል ያለችው በረከት ትበቃናለች ኢየሱስ እሷ ኢንካሬጅ ያደረገችና ሰው ሂዳንተ እግዚአብሔር ካረዳ ተመልሰህ ትመጣለህ። እግዚአብሔር እኛን ይረዳናልና ተቀረ ትምህርት ፈርቶ ቀረ ይባላል። ስለዚህ ያ ጊዜ በጣም ፈታኝ ጊዜ ነበር። ከሰላ ተመልሰን እኛ ደግሞ ብዙ ጊዜ የምንደገፈው ፋሚሊ አለን ብለን በፋሚሊም አይደለም ጓደኛ አለ ዘመድ አለን ብለን አንደገፍም። ባዶ የራሳችን ቤት ስለነበረ ለእናቴም ለሷም እናት ሳንናገር ባዶ ቤት ጠርገን ነበር የገባነው። ከሰላ የሚያድረውን ሰው ተከራይ ያስወጥተን የመጣንን ልቀቅ ብለን በዛ ገብተን ነው። ስለዚህ ያን ስል እሷ ያ ጊዜ በጣም ልቤ ያዘነበት ቤተክርስቲያን ላይ እኛም ህይወት ላይ በጋብቻችን ላይ ኮንሰንትሬት ለማድረግ ውስጤ የወሰንኩበት ጊዜው እንኳን ቢሆንም አሳዛኝ ጊዜ። እንግዲህ እግዚአብሔር አሳልፎ እንኳን ለዛሬ አበቃ። ለእግዚአብሔር ክብር ስጡት። ያን ጊዜ እንደው ወደ ሙሉአችንም እንዲገባ እንበል። ፓስተር ብቻ ላይ ትኩረት አንሰጥም። ይታችን የኛ ዋርሳችን የፓስተር ባለቤት እንኳን ደስ አለሽ። በጣም ሞቅ ያለ ጭብጨባ ይኖረናል። እንኳን ተቀላቀልሽ። ሃሌሉያ። እንደው ሙሉአችን አንድ ጥያቄ ብቻ ነው ወደ አንቺ ይዘን ብንመጣ ትንሽ ፓስተር አራት ክንድ ነው ምናምን ያለው ቤት አብራችሁ ከነበራችሁበት ከዛ ደግሞ ሎንግ ፒሪየድ ከቆያችሁ በኋላ እንደው ፓስተር ድንገት ወደዚህ ሳውዝ አፍሪካ ስመጣ ምን ተሰማሽ? ቆይታችሁ በዛ መሀል ምንድን ነው ደስ ያለሽ ነገር? ምን ደስ ያላለሽ ነገር ምን ይሆን? እስኪ ሰማል ምን ተሰማሽ? ሲመጣ ዝም ነበር። ሲመጣ እንደውም ባስተብየ እንደውም ባየት ብዬ ነበር። በአፍሪካ ተቀርብ ነበር። እግዚአብሔር ደግሞ ካገባ በኋላ እግዚአብሔር እንደረዳ እጁ እንዳለ አየሁ። በኋላ ኦኬ። ምን የሚያስከፋ ነገር በዛ መሀል የገጠመሽ ነገር ይኖር ይሆን? አንደኛ ልጆች ህፃናት ናቸው። ከጎን የሚሆኑ ሰዎች አልነበሩ። ሁለተኛ ብቻዬን ነበር። ባዶ ቤት አዲስ ቤት እንደገባን ነበር። ረዳኝ በኋላ አገዘኝ። ጌታ ስሙ ይባረክ። እግዚአብሔርን በጭብጨባ እናክብር። ጌታ ረዳኝ። የከፋን ጊዜ ነበረ። ውድ ባለቤቴ ተለይቶ ስመጣ ደስተኛ እንኳን አልነበርኩም። ቢሆንም ግን አዲስ ቤት ቢሆንም ሁሉ ነገር አዲስ ቢሆንም ጌታ ረድቶኛል ነው አለችው። በጣም ቴንክ ዩ። ሙሉአችን አንድ ተጨማሪ ነገር ይጨምሯል። ማሻሻያም የቅድሙ አራት ግን በወጣትነት ጊዜ ኦኬ ተማሪ ሆኜ ወጣት ሆኜ የሰራሁት ማንም እንዳይቀር ብቻዬን ለምን አግኘ በንጽህና ለመኖር ኬስ ለመሆን ከስነቱ እዛው ነው የጀመረው። ዋው! ከዛ በኋላ እዛ ኮንፈረንስ እሷ ያለች አሁን ጃጁራ አይደለም ሱኑሳም አይደለም ሆሳና መጥተን ነው
አሳድጎን እግዚአብሔር ከፍ አድርጎን ያን መንገድ ሁሉ ከመራ በኋላ ሰፊ 700 ካሬ መሬት ላይ ቤት ሰርተን እዛ ባዶ ቤት ላይ ከኋላም ደግሞ ሌላ ቤት ሰው ያልገባውን ሰርቼ ያን ባዶ ግቢ ነው ሰው ያልነበረበት ነው አካባቢ አሁን ሰው በሰው ነው ያን ፍርሃት ባከት ብላ ስትል እግዚአብሔር ደግሞ ስናገረን ኦኬ አለች። ኦኬ ጌታ ይባረክ። እንደው ሙልጌን አንድ ጥያቄ ብንጨምር የፓስተር ወደዚህ ደቡብ አፍሪካ ከመጣ በኋላ የነበረው ጊዜ ረጅም ይመስል ነበር ወይስ አጭር ጊዜ? እንዴት ነው የነበረች ናፍቆት? ናፍቆትማ አለ። በጣም ረዘምብሽ? በጣም እንደው በዛው ያያይዝና በጣም ብለን ጠብቀን ነበር። በኋላ ነው ተከታትዬ መጣሁ። በጣም ይገርማል። የደቡብ አፍሪካ ነገር እንግዲህ ያው ብዙ ነው። የሆነ ጊዜ እንደው አንዳንድ ጊዜ ሚዲያ እኮ ጥሩም ነው መጥፎም ነው። የሆነ ነገር አይተሽ ነበር የሆነ ሰዓት ላይ ሚዲያ ላይ የሆነ ነገር እንደው ልጅ ያ ጊዜ እንዴት ነበር ፊሊንግሽ? እንዴት ነው? ድንጋጤ ነበረሽ? አይተሽ በምድር ነው የተሰማሽን ስሜት ትንሽም ቢሆን እስኪ ለኛ አላየችም መሰለኝ። አላየሽም? ወላ ከሮና ላይ ልጆቻችን አይተዋል። እሱ አይታ ብዙ ደንታ ማሰጠ ለዛ ነው ትኩረት ፈልገው ምክንያቱም አዲስ አበባ አላየችም ነገሩኝ ልጆች። እሷንም ጠየቅኳት ይሄን አይተሻል ወይ? ምን አላየም። ወደዛ ነው የምትለብሰው። ጥሩም እንትን እንዳይሆን በጌታ እርዳታና በነ ሜጀር ዋን ነገሩ በኔትወርክ ላይ ቶሎ ለማሳጠር ያክል ፓስተር እውነት እናውራና ያን መጀመሪያ ሲታይ ምን አይነት ስሜት ተሰማል? አንተ አሁን ድንገት ይሄ ነገር አይ ቲንክ ሁለት ሰዎችን ነው ያየነው። አጠገብ ያለው ማን እንደው ባናውቅም በጣም የተሰማን ነገር አለ። እስኪ በአንተ ደረጃ ፓስተር እስኪ ለትምህርት ይሆናልና ምን ተሰማ እንደዚህ ሲታይ? እኔ እውነቱ ስላይደለ በወቅቱ ምንም አልተሰማኝም። የተደረገው ድርጊት የክፋት እንደሆነ ገብቶኝ እግዚአብሔር ይፈውሳችሁ እየተውኩ ነገሩ ሲደጋግም ወደ ሌላ ሀሳብ ቶሎ ልጁን መፈለግ ሆነ። የት ነው ይሄ ልጅ ማወቅ አለ ምን ብዬ ስል ፓስተር ቶም ፈላልጎ አገኘ። ልጄ ፈልጎ አገኘ። ልጄ ነው አንደኛ፣ ከዛ በኋላ ፓስተር ነው። ሁለታቸው ነው። ኧረ ለፓስተር ቶም ይጨበጨባል እንዴ! በጣም ይገርማል። ቃሉ ነው ዋና እምብካት በ50,000 ግሩፕ ውስጥ ይከትና ከመግቢያን ታጣለህ ይህን ነገር አታጠፋም ብሎ አስፈራራ። ፓስተር ቶምን እንደዛ አስፈራራ። ከዛ በኋላ ነው ሌሎች በየአቅጣጫ የተናገሩት። አንድ ጊዜ ብቻ አይደለም። ያ የመጀመሪያ ልጅቷን እዚህ ስንቀበል ነው። ባለፈው ጊዜ ልጁ ወደ ጌታ ሄደ። ሁለተኛ ጊዜ በዌልካማቸው ቀን ሁለተኛም ተደርጓል። በዌልካማቸው ቀንም እንደገና እንደዛው ተደርጓል። እኔ አብሬ የተነሳሁት ልጁን ቆርጦ አስቀርተው እኔና እሷን አድርገው ያችን ልጅ ሁለተኛ ጊዜ ተደርጎ ያለው በምንድን ነው የተለቀቀ? በቲክቶክ ተለቆ ነበርና ያን እኔ ደግሞ አላየውም። እሱ ልጆች በኔትወርክ በኦንላይን እየተዋጉ ነበር። እኔ ያደረገው ልጅ ሌላ ልጅ ምን እንደሆነ ስላደረገ ያን ልጅ ለመድረስ ብሎ ነው ሌላው ያደረገ። ይሄኛው ልጅ እኔ ያላወቀው ማን ነው ከሰከሰ ደውዬ ያገኘው በኋላ የመጀመሪያው ማን ነው ካንተ በስተጀርባ ያለ ማለት ነው። ምናልባት የልጁ ቤተሰብ የሚጣሉ ልጆች አሉ፣ ወንድሞቹም አሉ። እሱን ለመድረስ ያደረገው እንደሆነና አለበለዚያም ሰይጣን ስሜን ለማጥፋት
ሌላ ምስጢር ልጠቀም ፈለገ ነው። ይሄ ደግሞ እግዚአብሔርና እኔ ስለምንተዋወቅ ነፃ ነኝ። ጨበጨባል። እግዚአብሔር ይባርክ። ጌታ ይመስገን። ዋው ፓስተር፣ በጣም ድንቅ ነገር እየወሰድን ነው። ምንም አልተሸበርክም። በቃ ልብህ እየተረጋጋ እንደሆነ ነው ነገርክን። ያው እንደዚህ አይነት ገጠመኞች ሲኖሩ እየወሰድነው ነገር አለ። እንዳንተ ተረጋግተን ማለት ነው። ቴንክ ዩ። ሌላ አንድ ጥያቄ እናስከትላለን። የወደፊት ሆፓችሁ ይሄ ወይ ድሪማችሁ ወይ ህልማችሁ ምንድን ነው? የሁለታችሁም ከዚህ በኋላ ምን ህልም አላችሁ? ምንድን ነው ተስፋ አላችሁ? የእኛ ተስፋ ትልቁ እስካሁን ድረስ ውስጣችን ላይ ያለ ወደፊት እንዲሆን ደግሞ የምናስበው ከፋሚሊያችን ጠቅላላ ከልጆቻችንም ጋር በወንጌል ዓለምን መዞር ነው። አንድ ቦታ ብቻ አይደለም እግዚአብሔር እድል ብሰጥ እየዞርን ብናገለግል ጌታ ያርግላችሁ። የመጨረሻ ጥያቄ ሙሉአችን እንግዲህ ተባብራችሁ መልሱ። ምናልባት በዚህ 25 ዓመት ቆይታችሁ ላይ ካገኛችሁት ነገር ለኛ ለሁላችን ይጠቅማል ብላችሁ ያዛችሁት ምክር አላችሁ? አለ። እስኪ አጋሩን። ትጨምራለች። ከሳውዝ አፍሪካ ማለት ከኢትዮጵያ ሲወጣ ወደዚህ ለመምጣት 3 በሮች ናቸው ክፍት ነበሩ። አንዱ ፓስተር ግርማ ነው፣ አቅጣጫ ሰዎች የሚፈልጉበት። ሌላ እስት ለንደን ፓስተር ተመስገን ጋር ያለው ሌላ ኤልቤቴል ቸርች ነበር። በጣም ወጥሮ የያዙኝ እንደውም እነሱ ናቸው። ፓስተር ታፈሰ ፊልጶስ ተቆሟቸው። በዛ ሁሉ እቺ ምስኪን ምንም አቅም የሌላት ደካማ ቤተክርስቲያን እግዚአብሔር በኬንያ ሳለሁ ሲናገረኝ ነው እስከዛሬ የቆየው። እዛ ቦታ ላይ ነግሮኝ ነበርና ያየሁት ህልምና ደርሼ ያየሁት ተግባር አንድ ሆነ ተገጣጠመ። ምን ልላችሁ ፈልጌ ነው፣ ወደዚህ ለመምጣት ሲያስብ እህቶቼ ያሉ ሆሳዕና ነው፣ ወንድሞችም ያሉ ሆሳዕና ነው። የእሷም እህት የእሷም ወንድሞች ሆሳዕና አሉ። ፋሚሊ እንግዲህ የሁለቱም ፋሚሊ አሉ። እኔ ትላንት ከፓስተር ሙሌ ወጣ እንዴ ማናቸው አባባ የነሱ የነሙሌ አጎት ሞት ጣር ላይ ያሉ የተናገሩት ታሪክ ተሰማው በኋላ እንዲያሉ ልጆቻቸውን ሲጠይቁ በሞት ጣር ላይ ያሉ አባባ ልጆቹን ለማን ነው አደራ የምትሰጡት ብለው ጠየቁ አለ። እኔ እግዚአብሔር የፈጠረኝ የልጆችን ኃላፊነት ወስዶ ማያሳድጋቸው ከሆነ ሌላ ጅብላ ነው ምንድነው ያሉት ነገር ትዝ አለኝ። ከዛ እኔ እግዚአብሔር ሆይ ቲኔጀርሶች ናቸው ልጆቻችን፣ በእነሱ ልሰራ ነው ፍላጎት፣ እነሱን ለመቅረጽ ነው። ጌታ ሆይ አንተ ትችላለህ። ለወንድሞቼም አደራ አልሰጥም፣ ለእህቶቼም አደራ አልሰጥም፣ ለቤተክርስቲያኑ ለማንም አደራ አልልም። አብሮኝ እየሸኘኝ ለወንድሜ ትንፍሽ እላለሁ። እግዚአብሔር ይችላል ጌታው አንተ ካልቻል ብዬ ወጣ ለአንተ አደራ ሰጥቻለሁ። ከዛ ባለቤቴ እንደውም ልሸኘኝ ስትወጣ መናሪያ አካባቢ ላይ ሲሚያት አትሸኘኝ ይመጣሉ፣ ችግር የለም ግድልም አትጂ ብዬ እኔ አዲስ አበባ ሄድ በዛው ተው አሰፋ እኔ ልትጎዳኝ ነው፣ እኔ ልታሳዝነኝ ተው አሰፋ ብላ ከዛ በፊት ሁለቴ ተመላልሳለች። ከየው እንደ መጀመሪያው ይመለሳለሁ። ያን አደራ ሰጣው። ያ እግዚአብሔር ልጆቼን ሰራ። ምክንያቱም አሁን ልጆቻችን ተማምነን ነው በእግዚአብሔርና አሁንም እሷ ስትመጣ ደግሞ እሷ ብታወራ ጥሩ ነው። ለማንም ትንፍሽ አላለችም። ደጅ ላይ ያለ ወንድማችን ታናሽ ወንድማችን እሱ ላይ ተናግራ እንደሆነ እሷ ብትናገር አደራ የሰጣነው ጌታ አደራን አልበላም። ታላቅ ልጆቻችን አሁን ዩኒቨርሲቲ የሚገቡበት ውጤታማዎች ሆኑ። ቸርች የሰንበት ህፃናት አስተማሪ ነው። ቤተክርስቲያን ያምልኮ ማለት ይሰብካል። እሷ ብትናገር ጥሩ ነው። ይሰብካል። ቸርች ላይ ጠቅላላ ጉባኤ ላይ ሰባኪ ነው። ቻሌንጅ ያደርጋል። ወንጌል ስርጭትን ይወዳል። ይወጣል። ሩቅ ሄዷል። በጥፊ ተመትቶ ደብቋል። ተደብቆ ምን አዲስ ነገር አለ?
ስለዚህ እሱ ወንዱ ልጅ ያስቸግራል ብለን ሰጋነው። ሴት ልጆችም ደግሞ የፕሬር አገልጋዮችና የአምልኮ መሪዎች፣ የወጣት መሪዎች ናቸው። ስለዚህ እግዚአብሔር ቀጥ አድርጎ መራን አደራ በሰጣነው ልጅ። በዚህ የምንለው ለሰው አደራ ከምንናገር የውስጣችንን ለእግዚአብሔር እንናገር። እግዚአብሔር አደራን የማይበላ የሚቀርጽ የሚሰራ እኔ በቦታ ቢሆን አልሰራቸውም፣ እንደዛ አልቀርጻቸውም። ባልወጣ እምቢ ብዬ ቢቀመጥ በእነሱ ላይ እሰራለሁ ያልኩትን አልሰራም። ለጌታ ለቅቄ ወጣም እግዚአብሔር ሰራቸው። አሁን እሷም ደግሞ ባዶ ላይ ስትወጣ እግዚአብሔር ነገሮችን አመቻችቶ ብቻ ሳይሆን እነሱን አብቅቷቸው እቴቱ ልጅ በቃ ሳይ ብቻውን አለ ከሱ ጋር አለ እኛ እኮ እንችላለን ብለው ድጋፍ ሰጡ። ተጨማሪ እሷ እንግዲህ ፓስተር በማንም አደራ አትስጠው፣ በእግዚአብሔር ከሰጣችሁ ነገራችሁ አይበላሽም። ይሄ ትልቅ ምክር ነው። አጨብጭቡ እንግዲህ እግዚአብሔር ይስጥልን። ማሚ እስኪ ምን ትመክሪኛለሽ? በ25 ዓመት በጋብቻችሁ ቆይታችሁ ውስጥ ካገኛችሁት ከብዙ ነገር ውስጥ አንድ ምክር አለሽ? እስኪ የወጣው ጊዜ ፓስፖርቴ ተበላሽቶ ነበር። በሶስተኛ ዙር ነው ያለው። እሱን ለማሳደስ ብዬ ነው አዲስ አበባ የመጣሁትና ከዛ የመጨረሻ ልጅ ራሱ ሳልስም ነው የወጣው። ዳና ሆኖ ሳለ እዛ ወደዚህ የመጣው አደራ ለእግዚአብሔር መስራት። አሜን። ማሚ ያለችው አደራ መስጠት ቁጥር 1 ነው። ትዕግስትም ደግሞ ወሳኝ ነው። ትዕግስት ያዙ ነው ያለችን። ሞቅ ያለ ጭብጨባ አንድም እግዚአብሔርን ስለነሱ እጅግ አድርገን እናመሰግናለን። አጭር ጸሎት ፓስተር ይጸልይልንና ስለነበራቸው ቆይታ ኬካቸውን ይቆርሳሉ። ከዛ በኋላ ፓስተር ባርክልን። አመታትን የምታቀዳጅ የዘመናት ቁጥር በፊት ያለ ሁሉን በእጆች የያዝክ እድሜን ዘመንን በዘይት የሚታለመልም የእስራኤል ቅዱስ እግዚአብሔር 25 ዓመት ቀላል አይደለም። አንድም የሚያስደነግጥ የሚማረሩበት ነገር በህይወታቸው ሳይቀድም ቀድመህ እየመራ እዚህ አድርሳቸዋልና ተመስገን። አሜን። ምስክርነታቸው ለብዙዎች ማጽኛ፣ መቆሚያ፣ አሜን፣ መበርቻ ታላቅ ትምህርት ስለሆነ ስለነሱ ስለ ህይወት ዘመናቸው ስለ አገልግሎት ዘመናቸው ስለዚህ ስለ ሚሽነሪ ቤተሰብ እግዚአብሔር ሆይ ተመስገን። አሜን። እነሱን ተክቶ የሚያገለግሉ ትውልድ ስለሰጣቸው እናመሰግናለን። አሜን። ቀሪ ዘመናቸውም እድሜያቸውም እንዳለሙት ተስፋ እንዳደረጉት ቤተሰቦቻቸው ልጆቻቸውን ይዘው ዓለምን ሁሉ እየዞሩ ወንጌልን እንዲያዳርሱ ጉልበትም አቅምም ጸጋም ሀብትም ካንተ በኩል ይሰጥ። አሜን። ላካችን እግዚአብሔር ሆይ ዛሬ በእነሱ ፕሮግራም በእንዲህ አይነት በአማረ በደመቀ በታላቅ ምስክርነት ስም ከፍ ብሏል። በእያንዳንዳችን በህይወት ዘመናችን በቤታችን በትዳራችን የአንተ ስም ከፍ ይበል። አሜን። ከዚህ ተምረው ያላገቡ ሲጋቡ እግዚአብሔር ሆይ ህይወታቸው ዘመናቸው ክርስቶስ የሚደምቅበት አግብተው ደግሞ እግዚአብሔር ሆይ እየኖሩ ያሉ ከአባቶች ከቀደሙ እግዚአብሔር ሆይ በትዳራቸው በህይወት ዘመናቸው ምስክርነታቸውን በመስማት በመታነጽ እንድናገለግል የአገልግሎት ዘመናችን በኢየሱስ ስም ወርቃማ ይሁን። አሜን። እየባረክ ባርካቸው፣ አሜን። እያሰፋ አስፋቸው፣ አሜን። የሰማይንም የምድርንም በኢየሱስ ስም አስፈላጊ አቅራቦት ከአንተ ዘንድ ይለቀቅ። አሜን። ልጆቻቸው እግዚአብሔር ሆይ ቤታችን ሙሉ በነበረችበት ጊዜ የበለጠ በጸጋ በእውቀት በማቹሪቲ ከፍ ብለው በመንደር በአካባቢ በቸርች ከሚታወቁ ልጆች ሁሉ ሞዴሎች ሆነው ራሳቸውን ቤተሰብን ልጆቻቸውን ደግሞ እንዲመሩና አባትና እናት ልባቸውን እንዲያዝ አሁን ልባቸውን አሳርፍ። አሜን። በዚህ እነሱ በሚያገለግሉ በአገልግሎት ቆይታ ደግሞ ጌታ ሆይ አሁን አንደኛውን ምዕራፍ ፓስተር እዚህ ብቻውን ቆይተው ባለቤቱን አግኝተዋል።
አብሮ አገልግሎት ጀምሯል። ደግሞ ሌላ ምዕራፍ እንዲደገምላቸው ከልጆቻቸው ጋር በአንድ ላይ ባጀት ተመድበው አስፈላጊ አቅራቦት ካንተ ዘንድ ታዘው በኢየሱስ ስም የሚያገለግሉበት ያሹበት የተመኙበት ምኞታቸው ለአንተ ክብር ይሁን። እግዚአብሔር አምላካችን ሆይ በዚህ ያሉ ቅዱሳን ተማሪዎች ያበሩት ዳር የመሰረቱ በትዳር ውስጥ ያሉ ያላገቡም ደግሞ በዚህ በመንግስት እርሻ ውስጥ በሚያገለግሉ በምናገለግልበት በምንገለገልበት በአገልግሎት ዘመናችን በቤታችን በትምህርታችን በእውቀታችን በኑሯችን ኢየሱስ ይድመቅ። አሜን። ኢየሱስ ይድመቅ። ኢየሱስ ይታይ። ኢየሱስ ይላቅ። ኢየሱስ በሕይወታችን ሊቆይ ይታይ። አቤቱ አምላካችን እግዚአብሔር ሆይ ዛሬ ይህን ወርቃማ 25 ዓመት እጅግ ደስ የሚል ታሪክ ኢየሱስና ኢየሱስ ብቻ የምታይበት ትግስት የታየበት ፍሬ የታየበት ለእግዚአብሔር አደራ መስጣት እግዚአብሔር ታማኝ ነው ተባለበት እኛም በቤታችን አይተናል። ዛሬ ደግሞ እግዚአብሔር በዚህ ቤተሰብ ስለታየው ታላቅ ታማኝነት ለዘላለም ተባረክ። ለዘላለም ተባረክ። እግዚአብሔር አምላካችን ሆይ እቺ ደቡብ አፍሪካ ምድር ወንድሞቻችን እህቶቻችን ቤተሰቦቻችን እዚህ መጥተው አንዳንዶች ተምረው ከፍ ብሏል። አንዳንዶች ቢዝነስ ሰርተው ከፍ ብሏል። ለሀገራችንም ተርፋለች እቺ ምድር። በዚህ ምድር ላይ እግዚአብሔር ለኛ በረከት አስቀምጠሃል። እግዚአብሔር ሆይ በዚህ ምድር ለወንጌል ሚሽነሪዎች አድርገህ ልከህናል። እችን ምድር ባርካት። ደቡብ አፍሪካን ምድር ባርካት። እግዚአብሔር ሆይ እችን ምድር አስባት። በዚህ ምድር ያለው ህዝብ አንተ ይታሰብ። ሀገራችንን ኢትዮጵያ እንዲሁ አስባት። በዚህ ምድር ወንጌል ይዘናል። ይህ ወንጌል በዚህ ምድር ያለውን ክፉ ሁሉ ያሸንፍ። ለሁሉ እናመሰግናለን። ክብር ላንተ ይሁን በኢየሱስ ያው ድንቅ ስም አሜን። እግዚአብሔር ይመስገን። አሁን ጥቂታቸውን እንግዲህ እርሶ ሰጡናል። ከዛ በፊት እኛ ተማሪዎች ብዙ ዝግጅት አላደረግንም። እንግዲህ ወደፊት በሚኖረው ይኖረናል። ለእንግዳችን ለምንወዳት ለሙሏችን ጥቂት ነገር አለ። እናታችን ከቡ ተማሪዎችን ወክላ ታቀርባለች። ቆማችሁ ብትቀበሉ ትንሽ ነገር ቢሆንም ደስ ይለኛል እግዚአብሔርን ስጠራ፣ ደስ ይለኛል ስለ ኢየሱስ ሳወራ፣ በምስጋና ሆኜ ከልቤ ፍቅሩንና ምሕረቱን አስቤ ለመጨረሻ ደስ ይለኛል እግዚአብሔርን ስጠራ፣ ደስ ይለኛል ስለ ኢየሱስ ሳወራ፣ በምስጋና ሆኜ ከልቤ ፍቅሩንና ምሕረቱን አስቤ። ሙራ ሰዓት እየወሰዳችሁ ነው እያለ Thank you. Hallelujah. Hallelujah.